ቆዳችሁን በጣም ማቅላት ከፈለጋችሁና አኒቭን ስኪን ቶን ወይም ደግሞ የተለያየ የቆዳ ከለር ካላችሁ እሱን ለማመሳሰል ማዲያትና ሌሎች ጥቋቁር ነገሮችን ከፊታችሁ ላይ ማጥፋት የምትፈልጉ ከሆነ አንድ ቤት ውስጥ የሚዘጋጅ ፓወርፉል የሆነ ውጤቱን በጣም ልታዩት የምትችሉት ነገር ማዘጋጀት ትችላላችሁ። ይህም ደግሞ የምታዘጋጁባቸው ቤት ውስጥ ያሉ ነገሮች ናቸው፣ ቀላል ናቸው። እንግዲህ አብረን እንሰራዋለን ይሄን ቪዲዮ። ሰላም እንዴት ናችሁ? ዚዚ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ይሄንን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን በላይክ ጀምሩት። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። እንግዲህ እዚህ ጋር ማሳያችሁ ማዲያትን ጨምሮ የጠቋቁሩ ነገሮችን ከፊት ላይ ሙልጭ አድርጎ ማንሳት የሚችለውን በሲትሪክ አሲድ የበለጸገውን ቫይታሚን ሲ በብዛት ተከማችቶ የምናገኝበትን የኦሬንጅ ፒል ወይም ደግሞ የብርቱካን ልጣጭ ወይም ከቨሩ ማለት ነው፣ ከላይ ያለው ቆዳው ነው። ይሄ በተፈጥሮ በጣም ብዙ ነገሮችን ማስተካከል የሚችል ነው። ብዙ ሀገሮች ላይ እውነት ለመናገር እንደ ስፓይስ ሁሉ ደርቆ ተፈጭቶ እንደ ስፓይስ ሁሉ ምግብ ላይ ይጠቀሙታል። ምክንያቱም በቫይታሚን ሲ ሪች ስለሆነ በቃ በተፈጥሮ እንደውም ኦሬንጁ ይባላል ከውስጥ ካለው ቫይታሚን ሲ የቆዳው ላይ ያለው ቫይታሚን ሲ ይበልጣል። ቆዳው ላይ ከፍተኛ የሆነ መጠን ያለው የቫይታሚን ሲ ክምችት አለው የምንጥለው ላይ ማለት ነው። በተፈጥሮ አሁን ብዙ ጊዜ በላበላ አድርገን ጣል አይደል የምናደርገው፣ ወይም ለእንስሳ ለከብት ለምናምን እንሰጠዋለን። ያ ግን በጣም እንትን አይደለም። ብዙ ሀገሮች ላይ የቆዳ ስክራፕ የሞቱ ዴድ ስኪኖችን ለማንሻ ይደረጋል፣ እየተፈጨ የፊት ማስክ ይደረጋል፣ የፊት መታጠቢያ ይሰራበታል፣ የተለያዩ ብዙ ነገሮች ይሰራበታል። ይሄ የኦሬንጅ ፒል ወይም ደግሞ የብርቱካን ልጣጭ ማለት ነው። እና ዛሬ ከሱ የሚዘጋጅ በጣም ለቆዳና ለጠቆሩ ነገሮች መሆን የሚችል ቆዳን ሳይጎዳ በቀላሉ ግን ይሄ ጥቋቁር ነገሮች ብጉር ጥሎት ያለፈው ጠባሳ፣ አኒቭን ስኪን ቶን፣ ይሄ ዲስከለሬሽን ላያችሁ ላይ በጣም የተጎረጎረ ቆዳ ካላችሁ እዚህ ጋር ጥቁር ነው፣ እዚህ ጋር ደግሞ ትክክለኛ ቆዳችሁ አለ፣ ደግሞ እዚህ ጋር ደግሞ የሆነ እንደዚህ አይነት ነገሮችን ከቆዳችሁ ላይ ሙልጭ አድርጎ ነው የሚያነሳላችሁ። ይሄንን ነው እንግዲህ ዛሬ የምንሰራው በቀላሉ። እንግዲህ እንደምታዩት በጣም ነው የሚያምረው መልኩ። የታጠበ ሁለት ኦሬንጅ ፒሉን ከላይ ያለውን እንትን ብዬ በውሃ ነው የፈጨሁት። አንዳንድ ጊዜ የሮዝ ውሃ ካላችሁ ወይም የአበባ ውሃ ካላችሁ ከአበባ ውሃ ጋር መፍጨት ትችላላችሁ። እኔ ግን የአበባ ውሃ አጋጣሚ ስላልነበረኝ በውሃ ፈጨሁት። ወፈር አርጌ አነሳ አርጌ ነው የፈጨሁት። አይታችሁታል። ውሃ አልበዛም። በጣም ትንሽ ውሃ አርጋችሁ ነው ትፈጩታላችሁ። የላይኛውን ፓርት ብቻ ብርቱካኑን እንትን ብለን እዚህ ጋር እንግዲህ ክሬማችንን ለማዘጋጀት የፊት ክሬም ነው የምንሰራው። ይሄንን ነገር ለማዘጋጀት የሚረዳን ግሪስሊን አለ፣ እዚህ ጋር ቬጅተብል ግሪስሊን አለ፣ የእሬት ጄል አለ። ይሄ የእሬት ጄል በነገራችን ላይ በጣም ርካሽ ነው። ስንት ዶላር መሰላችሁ? ምናልባት $5 $6 የተገዛ ነው። በጣም 100% ፒውር የኦሊቬራ ጄል ነው ወይም የሬት ጄል ነው። በቀላሉ ማግኘት ትችላላችሁ ለማለት ፈልጌ ነው። ቀላል ነው፣ የትኛውን ቦታ ይሸጣል። እሱን የሬት ጄል ታደርጋላችሁ። ግሪስሊን እንጨምራለን። እዚህ ጋር የተጠቀምኩት የቬጅተብል ግሪስሊን ነው፣ ወይም ደግሞ ኖርማል ግሪስሊ ያገኛችሁትን ግሪስሊ ትክክለኛ ብቻ ይሁን፣ ከሌላ ነገር ጋር ያልተደባለቀ ግሪስሊ ያስፈልጋችኋል። አልመንድ ኦይል ወይም ደግሞ የወይራ ዘይት አብረው ከክሬሙ ጋር እንደምናዋህዳቸው ነገሮች ያስፈልጉናል። ሌላው የምነግራችሁ ደግሞ ቫዝሊን ያስፈልገናል። እነዚህን ነገሮች ካዘጋጀን በኋላ በምታዩት መልኩ የሬት ጀላችንን ከስር ከቤዝ እናደርግና ግሪስሊያችንን ነው የምናደርገው። ግሪስሊን ጋይስ በጣም ታመሰግኑኝ ያላችሁ፣ ግሪስሊን ለቆዳችሁ ተጠቀሙት። ምንም ነገር እንኳን ባይኖራችሁ ግሪስሊን እና ቫዝሊን ቤታችሁ ውስጥ ካለ ትልቁን የቆዳ ማራሻ ወይም ትልቁን የቆዳ ክሬም አላችሁ ማለት ነው። ቱ ቢ ኦነስት ይሄ እውነተኛ የሆነ ነገር ነው። ቆዳቸውን በሱ ብቻ በጣም ቆንጆ ቆዳ ያላቸው ሰዎች አሉ። እኔም ደግሞ በቤዚክ የሆነ ነገር ስጠቀም እሱ ነው ዋነኛው ነገራችን ማለት ነው። አብዛኞቻችን ሰዎች አሁን ላይ ነው ብዙ ነገሮች የተለመዱት እንጂ ይሄ ግሪስሊን ቫዝሊን በጣም ቤዝ የሆነ ነገር ነውና ግሪስሊን ቫዝሊን በቂ ነው ራሱ ማለት ነውና እነዛን ነገሮች ያስፈልጉናል። ሞር ቆዳችን እንዲርስ እንዳይደርቅ የቆዳ ደግሞ ዋነኛው ችግሩ የቆዳ መድረቅ ነው። የተለያዩ ነገሮችን የሚያመጣበት የቆዳው መድረቅ፣ በደንብ ሞስቸር አለማግኘት፣ እርጥበቱ የተጠበቀ አለመሆን
በጣም ቆዳችሁ እንዲጎዳ እንዳያገግም ያደርጓልና እንዲያረጅ ይሄ ሽብሽብ ማለት ባህሪ አይናችን፣ አፋችን ዙሪያ ግንባራችን ላይ ከላይ ያለው የቆዳችን ፓርት እንዲሸበሸብ ያደርገዋል። በጣም እየደረቀ ሲሄድ ዲሃይድሬቲንግ ይሆናል ማለት ነው። ቆዳችን ይደርቃል። ከላይ ያለው ሰዎች እንኳን አንዳንዴ ቆዳችንን አይተው የቆዳ ባለሙያዎች ኖ አንቺ በጣም ውሃ ጠጪ፣ በጣም ሰውነትሽ ደረቅ ነው፣ እንደዚህ ነው ይላሉ ማለት ነው። ያ ማለት ቆዳችን ላይ ኢፌክት አለ የሚታይ ታየ ማለት ደግሞ ኦሬዲ ድርጊት ላይ ነው። ቆዳችን እየተሸበሸበ ነው፣ እየተጎዳ ነው። በፀሐይም በተለያየ ነገር እንትን ይሆናል እና እርጥበቱ የተጠበቀ እንዲሆን እነዚህ ሁለት ሞይስቸራይዘሮች ማታ እንኳን ቫዝሊንና ግሪሲሊን ካላችሁ እንደዚህ ተፈጥሯዊ እንደዚህ አሁን እንዳልኳችሁ የዛሬ የምንሰራውን ክሬም በቀላሉ አዘጋጅታችሁ መጠቀም ትችላላችሁ። ከነሱ ጋር ደበላልቃችሁ ብርቱካንን ለሆዳችን ስንል ነው የምንገዛው እና እግረ መንገድ የምንሰራቸው በጣም ጠቃሚ ነገሮች ናቸውና እንግዲህ በምታዩት መልኩ ቫዝሊን፣ ግሪሲሊን፣ የሬት ጄል በእኩል መጠን በአንዳንድ ማንኪያ እንኳን ጨምራችሁ እንደዚህ የፈጫችሁትን የብርቱካን ልጣጭ ጨምራችሁ በደንብ ማደባለቅ ነው። በቃ ሌላ ምንም ነገር የለውም። እነዚህ ነገሮች በደንብ ማደባለቅ ነው። ቫይታሚን ሲ ካላችሁ የቫይታሚን ሲ ካፕሱሉም ሆነ ወይም ደግሞ እንደዚህ ኖርማሉም ከሆነ ብትጨምሩበት ቆንጆ ነው። ሁልጊዜ ልክ ቫዝሊን፣ ግሪሲሊ ቤታችሁ ቢኖር እንዳልኳችሁ ቫይታሚን ኢ ኦይል አብራችሁ ቢኖር ቤታችሁ ጥሩ ነው። የቫይታሚን ሲው ደግሞ ይሄ ራሱ ኦሬንጁ በጣም ብዙ ቫይታሚን ሲ በውስጡ ስላለ በጣም ይረዳዋል ማለት ነው። ቆዳችሁን እንዳልኳችሁ በጣም ነው የሚያርሰው። ዲስከለሬሽንን ያስተካክላል። ቆዳችሁ ጥርት እንዲል ያደርጋል። የቆዳ መብገንን፣ ጥቋቁር ነገሮችን ያስተካክልላችኋል እና በጣም እንድትጠቀሙት ሪኮመንድ አደርጋለሁ። እንግዲህ እነዚህ የጨማመርናቸውን ነገሮች በአጠቃላይ በደንብ አድርገን ሚክስ እናደርጋቸዋለን። ይህንን ነገር ስንቀባ ሁልጊዜ የምንቀባው ማታ ነው። ማታ ኦሬዲ ቫይታሚን ሲ ስለሆነ ማታ ሞር መቀባቱ ጥሩ ነው። ሞር ስራውን እንዲሰራ ከፀሐይ ይልቅ ማታ ላይ በደንብ ስራውን እንዲሰራ ስለሚያደርገው ታጥቦ ቆዳችሁ መጀመሪያ ትጥብ ትሉና ቆዳችሁን ካደረቃችሁት በኋላ ይሄንን ያዘጋጃችሁትን የቫይታሚን ሲ የቆዳ ክሬም ቆዳችሁ ላይ መቀባት ትችላላችሁ። ፌታችሁ በጣም ሴንሲቲቭ የሆነ ሰዎች ማለት ትንሽ ነገር ስታደርጉ የሚቆጣ አለ አይደል? ምንም ስትቀቡ የሚቆጣ እንደዚህ አይነት ስኪን ያላችሁ እንደዚህ አይነት ቆዳ ያላችሁ ሰዎች ምንም ነገር ከማድረጋችሁ በፊት እጃችሁ ላይ አንገታችሁ አካባቢ መሞከር። እናንተ ሴንሲቲቭ ነው ቆዳችሁ፣ ይሄንን ማወቅ አለባችሁ። ስለዚህ ምንም ነገር ቆዳችሁ ላይ የሚገዛም ይሁን ቤት ውስጥ የሚሰራም ይሁን ከማድረጋችሁ በፊት እዚች አንገታችሁ ላይ ከጆሮአችሁ ጀርባ አካባቢ መሞከር ማለት ነው። ያን ነገር ተቀብቶ ምንድነው ሪአክሽን የሚያደርገው? ያቃጥለኛል፣ ያመኛል፣ ያ ቦታው ይቀላል ወይስ ደግሞ ኖርማል ነው? ኖርማል ከሆነ ኦሬዲ በቃ ይቀበለዋል ማለት ነው። እና ጠቃሚ ነገሮች ናቸው። ይሄንን የምለው ለሴንሲቲቭ ስኪን ላላቸው ብቻ ነው። ሌሎቻችን ይሄንን ክሬም አዘጋጅተን ቆዳችንን ማታ ታጥበን መቀባት፣ ጠዋት ላይ በፊታችንን ትጥብ ብለን ሰንስክሪን መቀባት እንችላለን። እጅግ በጣም አመሰግናችኋለሁ፣ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው። ለዛሬ ባይ